ቪዲዮ ነው እንደሚታወቀው ድምጻዊ ቴዎድሮስ ካሳሁንም ቴዲ አፍሮ ኢትዮጵያ የተሰኘ አልበሙን ለህዝብ ካቀረበ በኋላ በተለያዩ ሀገራት በተዘጋጁ ዝግጅቶችና ሽልማቶች ላይ እየታደመ ይገኛል በቅርቡ እንኳን ካናዳ በተዘጋጀ ዝግጅት ላይ ታድሞ ረቡዕ ጧት አዲስ አበባ የገባው ቴዲ አፍሮ በቀጣይ የአልበሙን ምርቃት ስራ ላይ እየሰራ እንደሆነ ለማወቅ ተችሏል ቴዲ አፍሮ አልበም በሂልተን ሆቴል ለማስመረቅ ከአልበሙን ካሳተሙት አሳታሚዎች ጋር ሁኔታዎቹን ያመቻቸ ሲሆን የአልበሙ መመረቂያ ቀን ላይ ግን እልባት ሳይደርሱ ቀርቷል ለጊዜው ሊደርሱ አልቻሉም ሐምሌ 8 ቀን የአልበሙ መመረቂያ እንዲሆን የታሰበ ቢሆንም በእለቱ ግን በሚሊኒየም አዳራሽ የእነ መሐሙድ አህመድ አሊቢራ ኤፍሬም ታምሩ እና ቢላቀው ኮንሰርት ስላለ በዚህ ቀን መደረግ የለበትም የሚል ሐሳብ ከቴዲ አፍሮ መጥቷል ከአርቲስቶቹ ጋር መደረብ ስለሌለበት በመሆኑም ሐምሌ 13 ቀን እንዲሆን ሌላ አማራጭ ቀን ተቆርጧል የቴዲ ኢትዮጵያ አልበም ሲዲ ምርቃት በሂልተን ሆቴል እንዲደረግ የተወሰነ ሲሆን በእለቱ የተወሰኑ የሙዚቃ ስራዎችን ከአቦጊዳ ባንድ ጋር ይጫወታል ተብሏል በቀጣይ ሳምንትም አቦጊዳ ባንድ ለዚህ ልምምድ ብሎ እና ምናልባትም የአዲስ አመት ዋዜማ በአዲስ አበባ ላይ ኮንሰርት ስለሚያደርግ ለሱ ኮንሰርት ልምምድ ይመጣል ተብሏል ከዚሁ ጋር የተያያዘ 1200 ሰው በሚታደመው ሂልተን ሆቴል ላይ ይገኛል በተባለለት የሲዲ ምርቃት ላይ የቪዲዮ ክሊፕ የሚለቀቅ ሲሆን ይህ የቪዲዮ ክሊፕ ለረጅም ጊዜ ሲሰራ ቆይቷል የቪዲዮ ክሊፑ ደግሞ ጧፍ እስከ ማር የተሰኘው የማር እስከ ጧፍ የተሰኘው የቴዲ አፍሮ የጎጃምኛ ዜማ ነው ይህ የቪዲዮ ክሊፕ በባለቤቱ አምለሰት ሙጬ ዳይሬክት የተደረገ ሲሆን አምለሰት ከዳይሬክተርነት በተጨማሪ የቪዲዮ ክሊፑ ላይ በመተወን ሰርታለች ቀረጻውን ሰው መሆን ይስማውም ሶሚክ ያከናወነው ሲሆን ያሬድ ሹመቴ ኤዲት አድርጎታል ከ200 በላይ ሰዎች በትወና የተሳተፉበት የማርስ ከጧፍ የቪዲዮ ሙዚቃ አጠቃላይ ቀረጻው ጎጃም ባህር ዳርና አዲስ አበባ ተከናውኗል 7 ደቂቃ ከ25 ሰከንድ እድሜ ያለው ይህ ሙዚቃ የቪዲዮ ሙዚቃ መግቢያና መውጫ ላይ ራሱ ቴዲ አፍሮ በምስል ይታይበታል ቴዲ አፍሮ ከዚህ በፊት ጥቁር ሰው የተሰኘ አልበሙን በሂልተን ሆቴል የአልበሙ ምርቃት ላይ ያስመረቀ ሲሆን በእለቱ የአልበሙ መጠሪያ ራሱ ጥቁር ሰው ቪዲዮ በታዳሚያን የታየና የተመረቀ መሆኑ ይታወሳል እዚህ ቀኑ መቻል 13 ሐምሌ 13 እናመሰግናለን ግዛቸው